ነጭ ተለብሶ የቀብር ስነ ስርዓቱ ተፈጸመ። ሰሞኑን ሰማን ክፉ ዜና የመምህር ዘላለም ሙላቱ ህልፈተ ህይወት በዚህ ሳምንት ነው የሰማነው። የቀብሩም ስነ ስርዓት እንዲህ ነጭ ተለብሶ በአማረ መልኩ ተፈጽሟል። እስቲ እንከታተል። ነጭ ተለብሶ የቀብር ስነ ስርዓቱ ተፈጸመ። የመምህር ዘላለም ወንድሙ የቀብር ስነ ስርዓት በርካታ ነጭ የለበሱ ምዕመናንና ብፁዓን ሊቃነ ጳጳሳት፣ የተለያዩ የቤተ ክርስቲያን አገልጋዮችና ቤተሰቦቻቸው እንዲሁም ወዳጅ ዘመዶቻቸው በተገኙበት ዛሬ መጋቢት 3 በመስቀል አደባባይ የሽኝት መርሃ ግብር ከተደረገ በኋላ በመንበረ ጸባዖት ቅድስት ሥላሴ ካቴድራል የቀብር ስነ ስርዓቱ ተፈጽሟል። ለመምህራችን መንግስተ ሰማያትን ያወርስልን፣ ለቤተሰቦቹ እንዲሁም ለወዳጅ ዘመዶቹ መጽናናትን እንመኛለን። አቤት ውበት ይልሃል። ገበያ ውስጥ ነው እንግዲህ እቺ ማርሻጭ እንዴት እንደምታምር ይዋት በእናታቸው። ቅዳሜ ገበያ ማሄዳ ሰብኩና ረፋ ላይ ወጣው ጥላዬን ያስኩና የታቀደ ሁሉ ግብይት ቀረና ናጎንብሽ ገባው ፍቅር ሸመትኩና በጋሞ ዞን በደረሰው የመሬት መሸራተት የተጎዱ ወገኖቻችን በጣም ነው የሚያሳዝኑት። እግዚአብሔር እንግዲህ ከነሱ ጋር ይሁን። የሚመለከተውም አካል እንግዲህ ካጠገባቸው ባይለይ ደስ ይለናል። እግዚአብሔር ከነሱ ጋር ይሁን። እስቲ አይተነው እንምጣ የተወሰነውን ነገር። ሰሞኑን ሰማን ክፉ ዜና ጆሮ ጭው የሚያደርግ የሚያስጨንቅ የሚሰማ ከየትም ይምጣ ምንም ይሁን ማንም ያምጣው አንተ ብቻ ነህ ለዚች ዓለም መፍትሄው። አገሬን አስባት ኢትዮጵያን ክፉ አይንካት። ሀገሯ ዘመመ ምሰሶ አቅም አጣዊ ሁሉም ከቄው ወጣ ችግር ከቤት ቢመጣ መላዘዴ ቢታጣ ማናት የሚላት ልጅ እናት ናፈቀች ወልዳ እሷም እንዳልሳመች ራሱ አልቻለም። የኢራኑ አዲሱ መሪ አልተቻሉ በቀላለው እያሉ ነው። እንግዲህ እስቲ ይሳካላቸው ይሁን። አዲሱ ጠቅላይ መሪ የበቀል እርምጃቸውን መጀመራቸውን ይፋ አድርገዋል። ኢራን የዜጎቿን ደም እንደምትበቀልና የሆርሙዝ ወሽመጥን መዝጋቷን እንደምትቀጥል አዲሱ ጠቅላይ መሪ ተናግረዋል። አዲሱ የኢራን ጠቅላይ መሪ ሞጅታብ ካሚኒ ከተሾሙ ወዲህ ለመጀመሪያ ጊዜ ባስተላለፉት መግለጫ ቴህራን በሚናብ የሴቶች ትምህርት ቤት ላይ የተፈጸመውን ጥቃት ጨምሮ የተገደሉ ኢራናውያንን ደም ለመበቀል ወደ ኋላ እንደማትል ተናግረው የሆርሙዝ ወሽመጥንም ታዲያ እንደዘጉ እንደሚቆዩ አረጋግጠዋል። ኢዳዝ እንግዲህ ኦኬ ተጫዋች ነች ቁመቴ ለግላጋ እስክስታዋ ፍጹም ድንቅ ሸጋ አበዛለች ትኩር ብሎ ላያት ስትጨፍር በጣም አስደንጋጭ ናት።
ቸብ ቸብ አርጉላት ይታይ እስክስታዋ